ሰላም አዶናይ ነኝ። የተለያዩ የሙዚቃ መሳሪያዎችን መምታት ደስ ይለኛል። ለጓደኞቼ እየደወልኩ ስለ ቫዝሊን ያለኝን አዲስ ዜና አሳውቃቸዋለሁ። የደወሉላቸው ደንበኛ ጥሪ መቀበል አይችሉም። እሰይ! ደንበኛው እየተነጋገሩበት ነው። እሰይ! አንተ ማነህ? እሰይ! ያንተ ያፋል። ጭስሽን ላመጣጦ እንዴ ብራዘሪ፣ ልበሳሳሽ እንዴ ልቀባውርሽ እንዴ ብራዘሪ፣ ላንጠፈሽ እንዴ እዚህ ብራዘሪ ደምሽ። ሄሎ፣ ለስምንተኛ ጊዜ የፍቅር ጥያቄ የማትቀበይ ከሆነ በእጄም እንዲያስኩ ገምች። ሄሎ 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 ሄሎ፣ ለስምንተኛ ጊዜ የፍቅር ጥያቄ ሰምቻለሁ። እባክህ ሰምተሽኛል? ምን እንዲያስኩ ገምች። ማንቆርቆሪያ አይ አይደለም፣ ጀበና። አንተ ይኸውልህ ፖፖ ላይ ሆነ እንደምትደውል አለ ቫዝሊን አይደለም፣ በረኪና ነው ያስኩት። የፍቅር ጥያቄን ለመቀበል 5 ደቂቃ ብቻ ነው ያለሽ። ይኸውልህ ምንም ነገር እንዳታረግ፣ ምንም አይነት የጅል ነገር እንዳታረግ። ሰማኛለህ? ደውለሽ አሳውቂኝ። መጣው። ሄሎ፣ አንተ ኪራይ አታስገባም አይደል? ወይ ጋሼ፣ እንዴት ነህ አትበለኝ። ኪራይ አስገባ። እከፍላለሁ። አሁን በ16 እከፍላለሁ። ሄሎ፣ እየመጣሽ ነው? ነያ ታዲያ ልጠጣው ስል ደግሞ አዎ እኔ ልጠጣው ነው። ቶሎ ድረሽ። ልክ ልጠጣው ስል ነው ደግሞ በነፍሴ ድረሽ። ጠጣዋለሁ። እኔ ጨጓራዬን ያመኛል ከምግብ በፊት። ወይ እኔ ሙሽራ አይደለሁም የሙሽራው ሚዜ ነኝ። እኔ ሙሽራ አይደለሁም የሙሽራው ሚዜ ነኝ። አንተ ትል እያነሳች አርሰናል አሌክስ ግን በጣም የሚያዛገኝ ነው። እሺ እኔ በጣም ነው የደበረኝ። እኔ አንተ እንደነበረ ብዬ የትኛው አሌክስ? የኛ ሰፈሩ አሌክስ? አሌክስ ያልተማረው አሌክስ? አዎ አሌክስ በጥፊ እንደምለው አያውቅም እንዴ? በዛ ላይ ደግሞ 6 ሰዓት 8 ሰዓት እየደወለ ሄሎ የነሽ ነው አሌክስ? አዎ አሌክስ ስላላወቀኝ ነዋ። አንተ እሱ ይገርማል እንዴ። በቀደም እንደው ፍቅረኛሽን ባገኘሁት እያለኝ ነበር። ልክ ልኩን ነው የምነግረው ምናምን ሲል ነበር አሌክስ። አዎ አሌክስ። ኧረ ባገኘኝ አሌክስ እንዴት ነሽ? ጋሽ አየሩ እንዴት ነው? ይሞቃል። ይሞቃል። ሄደች። ከዱር እንስሳ ምን ይመቾታል? አንበሳ፣ አጋዘን፣ ጥንቸል፣ ነብር። ኧረ በእኔ ነብር አይመቸኝም ጋሽ። ሆነ ምን ችግር አለ? ወይኔ ባለፈው የተጣሏቸው ልጆች ሚስ ልዩ ያደረገችውን አደርጋለሁ።
በረከት ጎሮኩራለሁ በረከት ረፍ እናንተ ዩናይትድ እቺን አመት ዋንጫ ካልበላ አንድ ቡድን ነው ወይ መልስልኝ ቡድን ነው ወይ ተናገር እንጂ እናንተ ዋንጫ የማይበላ ቡድን ነው ወይ ነው የኔ ጥያቄ ምንድነው ቡድን ነው ወይ አልበላም አንተ እንዴት ነው ከመቼ እንደዚህ ጸባይ ያመጣው አልበላም እንዴ ፋይቭ ኪንግ ቤት ነው ይሄንን ጸባይ ያመጣው የምን ፋይቭ ኪንግ ቤት ነው ፋይቭ ኪንግ ቤት የመጀመሪያ ዲፖዚት ላይ 300% ቦነስ አለው ሚጥሚጣ አድርግልኝ በዛ ላይ ፋይቭ ኪንግ ቤት እንደየኦዱ 50% ካሽባክ አለው ሰምተህ ታውቃለህ 50% እና አጉረስ በእናትህ ኧረ እባክህ የምርህን ነው ሞት አንተ ፋይቭ ኪንግ ቤት ያበረ ነው ኧረ በረከት ጉርሻ ከነሱ ነው የተማርኩት ነው እኮ የምልህ ዋው ውሃ የለም እናንተም እንግዲህ ፋይቭ ኪንግስ ቤት .ኢቲ ላይ መጫወት ትችላላችሁ ጨዋታው ዘው እየተካሄደ በመሃል ካሻውት ማድረግ ትችላላችሁ ይመቻችሁ ክፈት ሰላም አይን ደረቅ ሚስቴና እኔ ነኝ ብለህ ወለድካ ጭስ ነው የጠራኝ መሃል ሳሎን ላይ ገንፎ ታገነፋለህ ወይ ጋሽዬ ወለድኩ እኮ ኑት አበያ እንዴንሽ ገበየው ነው ስሙ ሳሙት ጋሽ ታቆሰሩ ያንተበረዘ አተረፍ ገበየው ዘረፍ ብር አስገባ ቶሎ በለ በባንክ ያዝ አካውንት ፋዘር አካውንቱን ይዟለው ችግር የለም 1000 እረበል አንተ እጁ እንዴ ነው የደረቀው ኧረ ቢያንስ ወዝ እንዲዝ የሆነ ባዝሊን ነገር ቀባው አንተ ማመዳም ወልደ ማመዳም ኧረ በረከት እሺ ባዝሊን ቀባዋለሁ ቀቡኛ ታዲያ ይሄን ያልኩህ እኮ ወይ እንዴት ናችሁ ቶሚ በእናትህ ወዳቸው እቃዎች እንዳለ እዚህ ነው ያሉት ምን ልታዘዝ ወይ ሰላም ደህና አለው የፈለኩትና ምገዛ አንፈልገው ሽቶ ይሄ ኦኬ እሱ ዋጋው አዋጋተው እሱ ነው የሚከፍለው አዎ እኔ እቺንም በጣም ዋጋው እሱ ነው የሚከፍለው ተናገር አይጠበቅም ያኛው 35 ይባላል በቃ ተዋጋት ነገር እሱ ነው የሚከፍለው ችግር የለውም እውነት ያው 18 ሽቶ አርጌልሻለሁ እሱ ነው የሚከፍለው እሺ እሱ ይዞት ይመጣል ችግር የለውም እሱ ይጠብቅ እሺ በቃ እሱ ነው የሚከፍለው እሺ ሂሳብ ስንት መጣ 257000 አንተ ነህ አይደል የምትከፍለው ቀስ ብላ ታንኳኳ ምን ፈልግ ሩሜት ፈልጋለሁ ብለህ ነበረ ልከራይ ፈልጌ ነው ነገር ያው በጸባይ የምታማሳሩ ቤቱ ይሄን ይመስላል ሳሎኑ ይሄ ነው መኝታ ቤት ለየብቻ አለ አንተ ጤነኛ አይደለም እንዴ እንተ እኮ አለ ነው እንግዲህ ይሄ ነው ያንተ መኝታ ቤት እችኛዋ ክፍል ስንት ላታለህ ያበደ ነው አልጋው በቃ ሌላውን ክፍሎች ያሳየኝና ልከራየው ወድጄዋለሁ እንግዲህ የተስማማን ይመስለኛል ባሳየው ነገር ቁልፉ ይሄ ነው ግን ከቁልፉ በፊት እዚህ ቤት ውስጥ የፈለከውን ነገር መንካት ትችላለህ አንድ እንዲነካብኝ የማልፈልገውን ነገር ላሳይ ጆይ ባናና ቺፕስ የሙዝ ቺፕስ አይተታቃለህ በቃ ሙዝ እንደዚህ ተቆራርጦ ተጠብሶ ቺፕስ የሙዝ ቺፕስ እንዴት እንደሚመቸኝ ቀምሰው ታውቃለህ ግን አላውቅም እንዴት እንደሚጣፍጥ ጆይ ባናና ቺፕስ ለልጅ ላዋቂ የሚሆን ምንም ወገኖች እንዴት ናችሁ ፋም ይያሏ ዛሬ የመጀመሪያ ልጅ የራፋኤል በረከት ክርስትናው ነው አዛብ ነበር እኮ እስካሁን ክርስትናው ነው ዛሬ ክርስትና ላይ በእንጀራ ላይ ይንከባለላሉ ልጆች ማለት ነው ለምን እንደሆነ አላውቅም ግን ሲንከባለል አሳያችሁ ልልታ ጭብጫቡ አረ በደንብ እናልብሰው አረ እንጀራ ይለብሳል እንደጉረሰው አሁን እንጀራ ይበላል ከዚህ በኋላ ወይስ ይበላል ይሄው ይምብላ ማስተር ልጅቷን ሚጣ ኢንጂኒን እኔ እኮ ነኝ ለሸው ለትርኩስ ፋዘር አዩኝ እኔ እኮ ነኝ እዛ ላይ ማርያምን እኔ ነኝ ስክሪኑ ላይ አዩ ስክሪኑ ላይ
Hello, Faranj. Hello? You're looking for the In Africa Together headquarters? They're located in CMC in front of the Civil Service University. We'll see a sign in a building that says In Africa. Wait, Faranj. ወይዬ ቤኪ ወንድሜ ጌች አረ እርዳታሽ ያስፈልገኛል። አራዳ ችግር የለውም ትርጉሙን ለኔ ጣለው። እሺ እንዴት ነን ያለችው? ሰላም በላት። ተበረቻለሽ? ኧረ እባክህ ሰውዬ ተረጋጋ። ኢን አፍሪካ ማለት ነው ወይ? የስ ፈረንጅ ኢን አፍሪካ እያለች ያለችው ኢን አፍሪካ ቱጌዘር ዋና ቢሮውን መክፈቱን ምክንያት በማድረግ ለ85 ከ12 እና ከ12ኛ ክፍል በላይ የሆኑ ዲግሪና ማስተርስ መማር ለሚፈልጉ ተማሪዎች ፉሊ ፈንድድ ስኮላርሺፕ አዘጋጅተዋል እያለች ነው። ነቃበል የኪችን ሩም። አረ እሱኛውን ሩም አይደለም እያለች ያለችው ክላስ ሩም ነው፣ መማሪያ ክፍል። ምን አለች ጌች? እነዚህን ሁላ ኢንተርናሽናል ሰርቲፊኬቶች አግኝተናል ነው እያለች ያለችው። ሰርቲፊኬት ተፋኛል እንዴ? ሰርቲፊኬቱንማ ታውቋል። ሜይ 24 እና 25 የአሁኑ ቅዳሜና እሑድ ኦሪየንቴሽን ይሰጣል። እዛው ምዝገባም ይካሄዳል። Where are you going? ሪዋይንድ ሜይ 24 and 25 ሪዋይንድ የትርጉም ሂሳብ ትከፍላለህ። ቤኪ ያራዳ ልጅ ሸግዬ ሸጋለም ሸጊቱ ሰረኩሽ ሆይ ታውቂያለሽ ሳልሰርቅ አይነጋም ሌሊቱ አታይኝም ወይ ማጅራት መምታት ሱስ ሆኖብኝ ቀረ ቁርስ መጣልኝ ኧረ ይዤ ልጠፋ የሰረኩትን ያዙኝ ማጅራቴን ቃሊቲ እንሂድ አትመጪም ወይ ጠይቂኝ ቀዩን ምሳቃዬን ያዢ እሸትዬም ወይ ውሃ ጁስ ነገር ኦኬ ፓስታ ይዘሺ ነጭ አረቄ እንዳይመስልሽ ከኑድል ከፓስታ ከምግብ መንደር ሸግዬ ሸጊቱ ሸገር ኦኬ ኑድል ተሻምተን እንበላ ነበር ውቢት ውድ ቦታ ቀጠርሺ አንቺ እንድጋብዝ አስገደድሽኝ አንድም ብር የለኝም አንቺዬ ፓስታ የጋበዝኩሽ ቀቅዬ Somebody say ቡሌ ሰደሰው ኦኬ ፓስታ ይመርጣል ዛሬ ሸቤ ቡሌው ይመጣል ባዳነሽ ዘመድ ይሰረቃል Somebody say ኪሎ በቸርኬ ከቦሌ ገባው 4 ኪሎ ልቅመሰው ብያንዴ ኑድል አንስቻለሁ ልደበድበኝ ነው ምንድነው ማኪሎ ቃሊቲ እንሂድ አትመጪም ወይ መርማሪ ሳጅን 3 ቀን ሲነግረኝ እሸትዬም ወይ ስልክ ነው ብር ነው ላሁኑ ለፈኝ እንዴት እንዳስለፈለፈኝ ጩባ መሳቃ የቤት እንስሳ አይቀር ቤት ቢከፈት ቢከረከር ኦኬን ቀቅለን መብላታችን አይቀር ውቢት መልክሽ የጎልዲገር ነው ባንቺ ስንት ሸቤ አውቃለሁ ዓለም ቢሽከረበት አንቺዬ ቤትሽ መጣለሁኝ ቀቅዬ ማለት የፈለኩ ተጠርጣሪው 4 ዓመት ሙሉ ሙዚቃ ሰርቷል ግን አንድ ዘፈን ብቻ ነው ያወጣው ተጠርጣሪው ዕቃ ማጠቢያ ሽቦ ይዞ እየሮጠ ነው ማለት ወይ ጸጉሩ ነው ለከሰ ተጠርጣሪው ሲገረዙ ላጺም ነበረው
ተጠርጣሪው ሳቀው ጀምሮ 28 ዓመቱ ነበር። ያማል 24 ዓመት ነበር። ተጠርጣሪው ዝርክርክ ከመሆኑ የተነሳ ያልጣለው እንቁላል ብቻ ነው። ተጠርጣሪው ፕሮፖዝ ሲያደርግ ተሳስቶ የሚስቱን እጅ ተሳልሟል። ተሳልም ያርልም ስሚው ነው። ተጠርጣሪው ሳቀው ጀምሮ ለ153,000 ፎሎወር ነው ያለው። ተጠርጣሪው የዓመት በዓል ምግብ በበላ ቁጥር ይፈሳል። ተጠርጣሪው በላ ሮጠን ድከሳብይ። What's your name and tell us about yourself? መቼ ነው የምትጽፊው? እንዴት ጻፍሽው? እኔ እኮ ጻፊ አይደለሁኝም አክተር። ኖ እንደሱ አይደለም ያለው። ስምሽን አስተዋውቂና እስቲ ስለራስሽ ንገሪኝ። ገብቶኛል እኮ My name Jerry actor professional famous ኢትዮጵያ አክተር ለወንድ ነው አክትረስ ነው የሚባለው ለሴት አንተ ወንድ ነህ ጄሪ ባክሽ ደግሞ በአማርኛ አውሪ እኛ ምን እናስተርጉም ደማቀውን ባራ ችግር አለ When did you start your acting career? My Tom. Thank you so much. ምንድን ነው ያለው?